الله የነብዩን አለይሂ ሰላቱ ወሰላም መወሳታቸው በዱንያም ላይ በአኺራም ላይ አላህ ከፍ አደረገላቸው። ማንኛውም የጁሙዓ ኹጥባ የሚخطብ ኢማም የአላህን ስም ጠርቶ የነብዩን ስም ካልጨመረ ኹጥባው አይሆንለትም። አሽሃዱ አን ላ ኢላሃ ኢላላህ ብሎ ወአሽሃዱ አነ ሙሐመደን ረሱሉላህ ካላለ ኹጥባው አይሆንም፣ ጁሙዓው አይሆንም። ወከዛሊክ ተሸሁድ ሶላት ላይ ያለ ሰው አተሕያቱን እየቀራ አሽሃዱ አን ላ ኢላሃ ኢላላህ ብቻ ብሎ ቢያሰላምት ሶላቱ ይበላሽበታል። የነቢያችንንም ስም አብሮ መጥራት አለበት። ወአሽሃዱ አነ ሙሐመደን ዓብዱሁ ወረሱሉሁ ማለት አለበት። አልሚዕራጅ ፕሮዳክሽን ላይ ተገኝተው አያውቁም ነበር። አይደለም መጥፎ ነገር ሊሰሩ ቀርቶ መጥፎ ቦታዎች ጋር እንኳን ተገኝተው አያውቁም ነበር። አላሁ ስብሓነሁ ወተዓላ ገና ከሕፃንነታቸው ጀምሮ ልዩ እንክብካቤ እያደረገ ነው አላህ ያሳደጋቸው እና ይህንንም ሲናገሩ ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? ማ ሀመምቱ ቢሸይኢን ሚማ ካነ ፊል ጃሂልየቲ ያዕመሉነሁ ገይረ መረተይን ይላል። በጃሂልያው ዘመን በዛ በድንቁርናው ዘመን በዛን ዘመን የነበሩ ሰዎች የሚሰሩትን መጥፎ ስራ መስራት አይደለም አስቤም አላውቅም ነበር ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። 2 ቀን ብቻ ይላሉ። ያኒ 2 ቀን ግን ያንን ነገር ለመስራት አስቤ ነበር ይላሉ። ኩሉ ዛሊከ የሑሉ ላሁ በይኒ ወበይነሁ። ነገር ግን ያንን ነገር መጥፎ ነገር ለመስራት ባሰብኩበት ጊዜ በሁለቱም ቀን ግን ያንን ነገር እንዳላደርግ አላህ ይጋርደኝ ነበር አሉ ነቢያችን ዓለይሂ ሰላቱ ወሰላም። ያ ያሰቡትን ሲናገሩ ምን ይላሉ? አንድ ቀን ይላሉ ያው በልጅነታቸው እድገታቸው ፍየል እየጠበቁ ነው ያደጉት ነቢያችን ዓለይሂ ሰላቱ ወሰላም። ይህ ደግሞ የሁሉም ነቢያቶች ስራ ነበር። ሁሉም ነቢዮች ፍየል ይጠብቁ ነበር። ፍየል እየጠበቁ ነው ያደጉት። ይሄ ደግሞ ለራሱ የቻለ ሒክማ አለው። ሰውየው ፍየል ሲጠብቅ ብዙ ነገር ይማራል። ሶብር ይማራል፣ ትዕግስት ይማራል። አንዷ ፍየል በዛ ስትሄድ እሷን ለመመለስ ሲሮጥ፣ አችኛዋ በዚህኛው ስትሄድ እሷን ለመመለስ ሲሮጥ ብዙ ድካም ብዙ ትዕግስት ያስፈልገዋል። ስለዚህ ሁሉንም ነቢያቶች አላሁ ስብሓነሁ ወተዓላ በልጅነታቸው ጀምረው ፍየል እረኞች ሆነው እንዲያድጉ አላህ አድርጓል። እና ነቢያችንም ዓለይሂ ሰላቱ ወሰላም ከጓደኛዬ ጋር ፍየል እየጠበቅኩ ባለሁበት ሰዓት ይላሉ ቁልቱ ሊልጉላሚ አለዚ የርዓ መዒ ቢአዕላ መካ ለው አብሰርተ ገነሚ ሐታ አድኹለ መከተ ወአስመረ ቢሃ ከማ የስሙሩ ሸባብ። ጓደኛዬ ምን አልኩት አሉ ነቢያችን ዓለይሂ ሰላቱ ወሰላም፣ እስኪ የመካ ወጣቶች እንደሚዝናኑት እኔም ዘና ፈታ ብዬ እንድመጣ እስኪ ፍየሎችን ጠብቅልኝ ብዬ አልኩት ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ከዛም ጓደኛቸው ፍቃደኛ ሆነ፣ እሺ አላቸው። እሺ ሲላቸው ከዛ ወጣሁኝ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ፈኸረጅቱ ሐታ ኢዛ ኩንቱ ዒንደ አወሊ ዳሪን ቢመከተ ሰሚዕቱ ዐዝፈን ይላል። ከዛ ፍየሎቼን ከምጠብቅበት ቦታ ወረድኩኝና ወደ መካ ከተማ ገባሁኝ ይላሉ።
ወደ መካ ከተማ ስገባ የመጀመሪያው ቤት ላይ ስደርስ የሙዚቃ ድምፅ ሰማሁኝ አሉ ነቢያችን ዓለይሂ ሰላቱ ወሰላም። ከበሮ እየተመታ ሰዎች ይጨፍራሉ እና ምንድነው ብዬ ጠየቅኩኝ አሉ። ይሄ የምሰማው ድምፅ ምንድነው ብዬ ስጠይቃቸው ይሄማ ሰርግ ነው አሉኝ አሉ። ከዛም እኔ እስኪ ትንሽ ላዳምጥ አልኩና ቁጭ አልኩኝ አሉ ነቢያችን ዓለይሂ ሰላቱ ወሰላም። እንግዲህ ገና በልጅነታቸው ነው። ለማዳመጥ ቁጭ እንዳልኩኝ ፈضረበ ላሁ ዐላ ኡዙኒ ፈኒምቱ ፈማ አይቀዘኒ ኢላ ሐሩ ሸምስ። እንግዲህ ምሽት ላይ ነው የወጡት ነቢያችን ዓለይሂ ሰላቱ ወሰላም ተዝናንተው ለመመለስ ማለት ነው። እና ያንን ሙዚቃ ለማዳመጥ ቁጭ እንዳልኩኝ አላሁ ሱብሓነሁ ወተዓላ ጆሮዬን ዘጋው አሉ ነቢያችን ዓለይሂ ሰላቱ ወሰላም። በፍጹም ማዳመጥ አልቻልኩም አሉ። ከዚያ ላይ ደግሞ ኃይለኛ እንቅልፍ መጣና ተኛሁኝ አሉ ነቢያችን ዓለይሂ ሰላቱ ወሰላም። ምሽቱን ሙሉ ሌሊቱን ሙሉ በእንቅልፍ አሳለፍ። ከእንቅልፌ የነቃሁት የፀሐዩ ሙቀት ነበር የቀሰቀሰኝ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። እንግዲህ አላህ እንዲህ አድርጎ ይጠብቃቸው ነበር ነቢዩን ዓለይሂ ሰላቱ ወሰላም። ከዛ ሌላ ጊዜ ደግሞ በተመሳሳይ እንደዚሁ አሰብኩኝ አሉ እና አሰብኩና አሁንም ጓደኛዬን ጠብቅልኝ ብዬ ወደ ከተማ ገባሁ ይላሉ። ከተማ ገብቻ አሁንም እዛው ቦታ ላይ የሙዚቃ ድምፅ ሰማሁ። አሁንም ለማዳመጥ ቁጭ ስል ልክ እንደ መጀመሪያው ቀን አይነት አላህ ጆሮዬን ዘጋው። ከዚያም እንቅልፍ ተኛሁኝ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ከዛ በኋላ ግን አንድም ቀን መጥፎ ነገር ለመስራት አስቤ አላውቅም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም ከልጅነታቸው ጀምሮ አላህ እንዲህ አድርጎ እየተንከባከበ ነው ያሳደጋቸው። አይደለም ለጣዖት ሊሰግዱ ቀርቶ ሌላ ትንሽ እንኳን መጥፎ የሚባል ወንጀል አልሰሩም ነቢዩ ዓለይሂ ሰላቱ ወሰላም። አንዳንድ የነቢያችን ዓለይሂ ሰላቱ ወሰላም ክብራቸውን የማያውቁ ታላቅነታቸውን ያላወቁ ሰዎች የድፍረት ቃል ይናገራሉ በነቢያችን ላይ ዓለይሂ ሰላቱ ወሰላም። ነቢዩን ዓለይሂ ሰላቱ ወሰላም ሰለምቴ ነበሩ የሚል ሰምታችኋል አይደል? ሰለምቴ ማለት እኮ መጀመሪያ ካፊር የነበረ ለጣዖት ሲሰግድ የነበረ። ሱብሓነላህ። አይደለም እኒህ ታላቅ ነቢይ እኛ እንኳን ሰለምቴ አይደለንም ወሊላሂ አልሐምድ። እና እንዲህ የሚሉ ሰዎች አሉ። ነቢያችንን አላሁ ዐዘ ወጀል እንዲህ አድርጎ ተንከባክቦ ነው ያሳደጋቸው፣ መጥፎ ቦታ ላይ እንዳይገኙ አድርጎ ማለት ነው። አንዳንዶች አሁንም የነቢዩን ክብር ያላወቁ ወከዛሊክ የቁርአኑን መልእክት በአግባቡ ያልተረዱ ሰዎች ነቢዩ ዓለይሂ ሰላቱ ወሰላም ጥመት ላይ ነበሩ፣ ጠማማ ነበሩ። በኋላ ነው አላህ የመራቸው ይላሉ። ለዚህም የቁርአን መረጃ አለን ይላሉ። ሱብሓነላህ። ወወጀደከ ضالًا فهدى ብሎ የለም እንደ አላህ ይላል። እንግዲህ የቁርአኑን መልእክት በአግባቡ ያልተረዳ ሰው፣ አረብኛ ቋንቋ ብቻ ያወቀ ሰው ይሄን ቁርአን ምን ብሎ ነው የሚተረጉመው? ይህ የቁርአን አያ ምንድነው ይላሉ ሙፈሲሮች። ወወጀደከ ضالًا فهدى ማለት ኢማሙ አልበጋዊ እነ ፈኽሩ ራዚ እንደገለጹት አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ከአጎታቸው አቡ ጣሊብ ጋር ወደ ሻም እየተጓዙ ነበር ይላል። ግመል ላይ ተቀምጠው ወደ ሻም ጉዞ በሚጓዙበት ሰዓት ኢብሊስ መጣና መንገዱን አሳታቸው። ነቢዩን ዓለይሂ ሰላቱ ወሰላም ወደ ሻም የሚያስኬደውን መንገድ
ወደ ሌላ ወደ ውርማ ወደሆነ መንገድ ወሰዳቸው ይላል። ከዚያ ወዳው ጅብሪል ዓለይሂ ሰላም መጣና ሸይጣንን አባሮ ነቢዩን ዓለይሂ ሰላቱ ወሰላም ትክክለኛውን መንገድ መራቸው ይላል። ይሄ ነው ትክክለኛው መንገድ። ተሳስተህ ነበር በልጅነትህ ማለት ነው እና እኛም ቀጥተኛውን ወደዛ የሚመራውን መንገድ መራንህ ማለት ነው የሚሉት። ይህንን የቁርአን መልእክት ያልተረዱ ሰዎች አንተ ጠማማ ነበርክ፣ በኋላ ነቢይ ካደረግንህ በኋላ ነው ትክክለኛውን መንገድ የያዝከው ብለዋል እያሉ እያጣመሙ የሚተረጉሙ ሰዎች አሉ። ሐታ መስጅድ ላይ ይህን በአደባባይ ነው የሚናገሩት። ይሄ የነቢዩን ዓለይሂ ሰላቱ ወሰላም ክብራቸውን ማዋረድ ነው፣ ክብራቸውን ማሳነስ ነው። የእኛ ነቢይ ዓለይሂ ሰላቱ ወሰላም አላህ ምንድነው ያላቸው? ሱረቱ ነጅም ላይ ማ ضل صاحبكم وما غوى። እንግዲህ ቁርአን እኮ እርስ በርሱ አይጋጭም፣ አንዱ ከአንዱ አይጋጭም። የአላህ ቃል ተስማምቶ የሚሄድ ነው። ስለዚህ ማ ضل صاحبكم وما غوى የእናንተ ነቢያችሁ ሙሐመድ አልጠመመምም አልተሳሳተምም ይላል አላህ። ታዲያ የአላህን ቃል ነው የምንቀበለው ወይንስ ደግሞ የሰው ሰይጣን ወይም ሌላ እንዲያራግበው? ስለዚህ ኢኽዋኒ የነቢዩን ዓለይሂ ሰላቱ ወሰላም ታላቅነታቸውን ክብራቸውን በደንብ ልንረዳ ይገባል። አላሁ ስብሓነሁ ወተዓላ ነቢያችንን ዓለይሂ ሰላቱ ወሰላም ሁለመናቸውን ነው አላህ ያሞገሰው። አሞግሷቸዋል አላህ። ዘካሁ ላሁ ፊ ዐቅሊሂ ፈቃለ ማ ضل صاحبكم وما غوى። አላህ የነቢያችንን ዓለይሂ ሰላቱ ወሰላም ዐቅላቸውን አእምሯቸውን አላህ አመሰገነው። ምን ሲል? ይህ ወደ እናንተ የላኩላችሁ ነቢይ ሙሐመድ አልጠመመምም አልተሳሳተምም ሲል ዐቅላቸው ሙሉ እንደሆነ አላህ አሞገሳቸው። ወዘካሁ ፊ ኑጥቂሂ ፈቃል ወማ የንጢቁ ዐኒል ሀዋ። እንዲሁም አላሁ ስብሓነሁ ወተዓላ የነቢያችንን ንግግራቸውን አንደበታቸውን አላህ አሞገሰው። ምን ሲል ነው ያሞገሰው? ወማ የንጢቁ ዐኒል ሀዋ። ሙሐመድ እኮ ከልብ ወለዱ ከስሜቱ አይደለም የሚናገረው አለ አላሁ ስብሓነሁ ወተዓላ። ወዘካሁ ፊ ዒልሚሂ ፈቃል ዐለመሁ ሸዲዱል ቁዋ። አሁንም አላህ የነቢዩን ዓለይሂ ሰላቱ ወሰላም ዒልማቸውን እውቀታቸውን አላህ አመሰገነው፣ አሞገሰው። አላህ ምን አለ? ሙሐመድን እኮ ያስተማረው ያ ኃይሎቹ ብርቱ የሆነው መልአክ ታላቁ ጅብሪል እኮ ነው ሙሐመድን ያስተማረው ይላል አላሁ ስብሓነሁ ወተዓላ። ስለዚህ የነቢዩ ዓለይሂ ሰላቱ ወሰላም መምህራቸው ታላቁ የመላኢካዎች ሁሉ መሪ የሆነው ጅብሪል እንደሆነ አላህ ይገልጽና ዒልማቸውን እውቀታቸውን አላህ ያሞግሳል። ወዘካሁ ፊ በሰሪሂ ፈቃል ማ ዛገል በሰሩ ወማ ጠጋ። አላሁ ስብሓነሁ ወተዓላ አሁንም የነቢያችንን ዓለይሂ ሰላቱ ወሰላም በሰራቸውን እይታቸውን ወይንም ደግሞ አይናቸውን አላህ አሞገሰው። ሚዕራጅ ወደ ሰማይ በሄዱበት ሰዓት ብዙ ነገር አይተዋል ነቢያችን ዓለይሂ ሰላቱ ወሰላም። በጣም ዓጂብ የሚባሉ ክስተቶችን አይተዋል። ያንን ያዩትን አላህ ሲገልጽ ምን ይላል? ማ ዛገል በሰሩ ወማ ጠጋ ይላል አላህ። ሙሐመድ አይኑ ካየው አልተዘነበለም፣ ወማ ጠጋ እንዲሁም ወሰንንም አላለፈም ይላል አላህ። አይናቸውን አላህ አሞገሰው፣ አወደሰው። እንደዚሁም ወዘካሁ ፊ ቀልቢሂ ፈቃል ማ ከዘበል ፉአዱ ማ ረአ። አላህ የነቢያችን ዓለይሂ ሰላቱ ወሰላም ልቦናቸውን አላህ አሞገሰው።
ምን ሲል ማ ከዘበል ፉአዱ ማ ረአ ሙሐመድ ሚዕራጅ ላይ አይኑ ያየውን ልቡ አልዋሸም ሲል አላህ የነቢዩን ዓለይሂ ሰላቱ ወሰላም ልቦናቸውን አላህ አመሰገነው። ወዘካሁ ፊ ظهره فقال ووضعنا عنك وزرك الذي أنقض ظهرك አላህ የነቢዩን ዓለይሂ ሰላቱ ወሰላም ጀርባቸውን ወገባቸውን አላህ አሞገሰው። ምን አለ አላህ? ወወضዕና ዐንከ ዊዝረክ ካንተ ላይ ሸክምህን አነሳንልህ ይላቸዋል አላህ። አለዚ አንቀض ظهረክ ያ ጀርባህን የከበደውን ሸክምህን አነሳንልህ ሲል አላሁ ስብሓነሁ ወተዓላ የነቢዩን ጀርባቸውን ሳይቀር አላህ አሞገሰው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም በብዙ ነገራቸው ታላቅ ነቢይ ናቸው። ወዘካሁ ፊ ዚክሪሂ ፈቃል ወረፈዕና ለከ ዚክረክ አሁንም ደግሞ የእሳቸውን መወሳታቸውን አላህ አሞገሰው፣ አላህ አመሰገነው። ምን አለ አላህ? ወረፈዕና ለከ ዚክረክ ለአንተ መወሳትህን ከፍ አደረግንልህ አላቸው አላህ። ወዘካሁ ኩለሁ ፈቃል ወኢነከ ለዓላ ኹሉቅን ዐዚም አላህ እያንዳንዱን የሰውነት ክፍላቸውን አላህ ካመሰገነ ካሞገሳቸው በኋላ ከዚያ ደግሞ ሁለንተናቸውን አላህ አመሰገነው። ሁለንተናቸውን ምን አላቸው? ወኢነከ ለዓላ ኹሉቅን ዐዚም አንተ ሙሐመድ ሆይ አንተ እኮ በታላቅ ስነ ምግባር ላይ ነህ አላቸው አላህ። ያዕኒ የመጨረሻ የስነ ምግባር ቁንጮ ላይ ነህ አንተ ያለኸው አላቸው አላሁ ስብሓነሁ ወተዓላ። ቀታዳ የሚባሉት ታላቅ የሰለፍ ዑለማ እሳቸው ምን ይላሉ? ወረፈዕና ለከ ዚክረክ ያለውን አስመልክተው ረፈዐ አላሁ ዚክረሁ ፊ ዱንያ ወልአኺራ ፈለይሰ ኸጢቡን ወላ ሙተሸሂዱን ወላ ሳሒቡ ሰላትን ኢላ ዩናዲ ቢሃ። ወረፈዕና ለከ ዚክረክ ማለት ያንተ መወሳትህን ከፍ አደረግንልህ ማለት አሉ አላህ የነቢዩን ዓለይሂ ሰላቱ ወሰላም መወሳታቸውም በዱንያም ላይ በአኼራም ላይ አላህ ከፍ አደረገላቸዋል። ማንኛውም የጁሙዓ ኹጥባ የሚኸጡብ ኢማም የአላህን ስም ጠርቶ የነቢዩን ስም ካልጨመረ ኹጥባው አይሆንለትም። አሽሃዱ አን ላ ኢላሃ ኢለላህ ብሎ ወአሽሃዱ አነ ሙሐመደን ረሱሉላህ ካላለ ኹጥባው አይሆንም፣ ጁሙዓው አይሆንም። ወከዛሊክ ተሸሁድ ሶላት ላይ ያለ ሰው አተሕያቱን እየቀራ አሽሃዱ አን ላ ኢላሃ ኢለላህ ብቻ ብሎ ቢያሰላምት ሶላቱ ይበላሽበታል። የነቢያችንንም ስም አብሮ መጥራት አለበት። ወአሽሃዱ አነ ሙሐመደን ዐብዱሁ ወረሱሉሁ ማለት አለበት። እንደዚሁም አዛን የሚያደርግ ሰው በአምስቱም የሶላት ወቅት አዛን የሚያደርግ የነቢዩን ዓለይሂ ሰላቱ ወሰላም ስም ትቶ ሌላውን አዛን ቢያደርግ አዛኑ አዛን አይሆንም። አሽሃዱ አን ላ ኢላሃ ኢለላህ ካለ በኋላ ወአሽሃዱ አነ ሙሐመደን ረሱሉላህ ማለት አለበት ማለት ነው። እንደዚሁም አንድ ሰው ካፊር የነበረ ሰው ወደ እስልምና ለመግባት ቢፈልግ ላኢላሃ ኢለላህ ብቻ በል አንለው። አሽሃዱ አን ላ ኢላሃ ኢለላህ ብሎ ዝም ቢል ሙስሊም ሆነ አይባልም። ይሄ ሰው ምንን መጨመር አለበት? የነቢዩን ዓለይሂ ሰላቱ ወሰላም ስም አብሮ መጨመር አለበት። ወአሽሃዱ አነ ሙሐመደን ዐብዱሁ ወረሱሉህ ካላለ እስልምናው እስልምና አይሆንለትም ማለት ነው። ወረፈዕና ለከ ዚክረክ ማለት ይህ ነው ይላሉ። የአላህ ስም በተጠራበት ቦታ ሁሉ የነቢያችንም ስም አብሮ ይጠራል ማለት ነው። ለዚህም ሐሳን ኢብኑ ታቢት ሻዒሩ ረሱልላህ ሰለላሁ ዐለይሂ ወሰለም ወማዲሑ ነቢያችን ማዲሕ ነበራቸው አይደለም?
የነቢያችን ማዲህ ማን ነበር? ሐሳን ኢብኑ ሳቢት ነበር። የእሳቸው ማዲሓቸው ነው፣ ገጣሚያቸው ነው። እና ስለ ነቢያችን ዓለይሂ ሰላቱ ወሰላም ታላቅነት በግጥሙ ላይ ሲገልጽ ምን ይላል? ወضم الإله اسم النبي إلى اسمه إذ قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد. الله سمون كسمو غار الله أقرانيوان የነቢያችን ስም ከራሱ ስም ጋር አላህ አቆራኘው። መቼ? በአምስቱም የሶላት ሰዓት ሙአዚኑ አሽሃዱ በሚልበት ሰዓት አሽሃዱ አን ላ ኢላሃ ኢላላህ ሲል ወአሽሃዱ አነ ሙሐመደን ረሱሉላህ ሲል አላህ አቆራኘው ይላል። እንደዚሁም ወሸቀ ለሁ ሚን እስሚሂ ሊዩጅለሁ አላህ ነቢያችን ዓለይሂ ሰላቱ ወሰላም ሊያከብራቸው ሊያልቃቸው ሲል ከሱ ስም የነቢያችንን ስም አላህ ከፈለ። ከራሱ ስም ላይ ለነቢዩ ዓለይሂ ሰላቱ ወሰላም ከፍሎ ሰጠ። ምን ሲባል? ፈዙል ዐርሽ መሕሙዱን ወሃዛ ሙሐመዱን። የዐርሹ ባለቤት አላህ መሕሙድ ነው። አላህ መሕሙድ ነው አይደል? ተመስጋኝ ምስጉን የሆነ ጌታ ነው። ነቢያችን ደግሞ ማን ናቸው? አመስጋኝ ናቸው፣ ሙሐመድ ናቸው። ስለዚህ መሕሙድ የአላህ ስም ነው። ሙሐመድ ደግሞ የነቢዩ ዓለይሂ ሰላቱ ወሰላም ስም ነው። አላህ ምስጉን የሆነ ጌታ ነው። አመስጋኙ ደግሞ ማን ናቸው? ነቢያችን ዓለይሂ ሰላቱ ወሰላም ናቸው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ያለትን ክብር አላህ ያጎናጸፋቸው ታላቅ ነቢይ ናቸው። የእሳቸውን መሐባቸውን አላህ ይወፍቀን። ነገ የውመል ቂያማ ደግሞ የእሳቸውንም ሸፋዓ እንዲሁ አላህ ይወፍቀን። ወቢላሂ ተውፊቅ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አልሚዕራጅ ፕሮዳክሽን